ክብራን ይህንን ጥሪ አክብራችሁ እዚህ የተገኛችሁ ከሁሉም ቤተ እምነት የመጣችሁ አባቶቻችን፣ ክብራን ሚኒስትሮች፣ ክብራን አምባሳደሮች፣ ክብራን የከተማችን ከፍተኛ የሥራ ኃላፊዎች፣ ውድ የከተማችን ነዋሪዎች፣ ጥሪ የተደረገላችሁ እንግዶች፣ ከሁሉ አስቀድሜ ለዚህ ለተቀደሰ ወር ለረመዳን ጾም ወርና ለአብይ የጾም ጊዜ እንኳን በሰላም አደረሳችሁ፣ እንኳን በሰላም አደረሰን ማለት እወዳለሁ። ይህን ወቅት ልዩ የሚያደርገው እነኚህ ትልልቅ የጾም ጊዜያቶችና ሰፊ የሀገራችን ሕዝብ የሚጾማቸው ቀናት አንድ ላይ ተደራርበው መምጣታቸው ነው። መጋቢት 24 መሆኑም ደግሞ ይህንን ቀን ልዩ ያደርገዋል። እንደዚህ አይነት አብረን መሆንን በጋራ ፈጣሪን ሳንሸማቀቅበት ይመስገን ብለን የምናመሰግንበትና ትውልዱ ፈጣሪን መፍራት እንዲለማመድ እንዲያውቅ ለማድረግ የሚያስችል የለውጥ መሰረት የተጣለበት ወቅት ስለሆነ ሁላችንም በየእምነታችን እንደየ አስተምሯችን ፈጣሪን እናመልካለን፣ እናመሰግናለን፣ ስርዓተ እምነታችንም እናደርጋለን። ይሄ መልካም ተግባር ነው። ይሄ ለሀገር ግንባታም ትልቅ እሴት ነው፣ ይበልም የሚያሰኝ ነው። ከዚህ ባለፈ ግን ዋናው መሰረታችን ሰው መሆናችን ነው። ላቂ ሲልም ደግሞ ሁላችንም ኢትዮጵያውያን ነን። ኢትዮጵያውያን ደግሞ በደም የተቀላቀልን በመልክ የተወራረስን የአንድ ሀገር ህዝቦች ነን። ጠንካራ የአብሮነት መሰረት አለን። የሙስሊም ጾም ሲደርስ ክርስቲያኖች ልክ እንደ በዓላቸው የሚደሰቱበት እንኳን አደረሳችሁ የሚሉበት፣ ለሙስሊሞች በተለያየ መንገድ ስጦታን የሚያቀርቡበት፣ ክርስቲያኖችም ሙስሊሞችን በተመሳሳይ እንደሚያደርጉት ሁሉ ሙስሊሞችም ክርስቲያኖችን እንኳን አደረሳችሁ ብለው በጾም ወራት ፋሲካ ሲደርስም ጭምር ስጦታ የሚሰጣጡበት የጋራ እሴት ዋና መሰረት ሆኖ እንዲገነባ የሚደረግበት ልዩ ጠንካራ መሰረት ያለን ህዝቦች ነን ብለን እናምናለን። ይሄ ጥንካሬያችን፣ ይሄ አብሮነታችን ዘላቂ እንዲሆን በሁሉም ቤተ እምነት ውስጥ የሚሰበከውና መሰረት የሆነው ሰላም ነው። ሰላም የሁሉም ቤተ እምነት አስተምሮ መሰረት ነው ብለን እናምናለን። ስለዚህ አብሮነታችንን እያጠናከርን ለሰላማችን መስራት፣ ስለ ሰላም መስበክ ለሀገራችን ብርታት፣ ጥንካሬ፣ ብልጽግና ደግሞ ትውልዱ ጠንካራ ሰራተኛ መሆን ይችል ዘንድ የእምነት አባቶች አስተምሮ ጠንካራ መሆን፣ አብሮ መስራት እጅግ ያስፈልጋል ብለን እናምናለን። እኛም እንደ መንግስት የእምነት መሰረቶች መጠናከራቸው በሁሉም ቤተ እምነት መልካም እሴቶች ይዳብሩ ዘንድ የሚሰራው ስራ ለሀገር ግንባታ መሰረት እንደሆነ በማመን ቤተ እምነቶችን እንደግፋለን። የተለያዩ ጥያቄዎቻቸውንም በመመለስ ከጎናቸው መቆማችንን እያሳየን ነው። በተለይም በዚህ ወቅት በርከት ያሉ የቤተ እምነት ጥያቄዎች የተመለሱበት ነው። ከ300 በላይ የአምልኮ ቦታዎችንም ምላሽ ሰጥተናል። ስለዚህ ትውልድ በመገንባትና ፈጣሪን በመፍራት በኩል እጅግ በጣም አስተዋጽኦ ያላቸው እነኚህ ቤተ እምነቶች ይህንኑ የሰላም እሴት የትውልድ ግንባታ መሰረት የሆነውን ስራ ያጠናክሩበታል፣ ይሰሩበታል። በአብሮነትም ደግሞ ለሀገራቸው ይጸልያሉ፣ ይቆማሉ ብለን ከጎናቸው መቆማችን አጠናክረን ነው የምንቀጥለው። በዛሬው ዕለት አንድ የሚያደርገን ከሚያለያየን ጉዳይ በላይ ስለሚበዛ በጋራ ማዕድ እንቁረስ። በጋራ ማዕድ በመቁረስ አብሮነታችንን እናጠናከር፣ ትውልድን በዚህ በኩል መልካም እሴት እናሸጋግርለት ብለን ጠርተናችኋል። እናንተም አላሳፈራችሁንም። እጅግ በጣም በደመቀና በአማረ ሁኔታ እዚህ ተገኝታችሁልናል። በራሴና በከተማው አስተዳደር ስም እጅግ አድርጌ ላመሰግናችሁ እወዳለሁ።
በመቀጠልም ይሄ በጋራ የተዘጋጀውን የአብሮነታችንና የአንድነታችን ምሳሌ የሆነውን የጋራ ማዕድ አብረን እንቆርስ ዘንድ በአክብሮት ጋብዛችኋለሁ። ፈጣሪ ኢትዮጵያና ሕዝቦቿን ይባርክ። አመሰግናለሁ። ክብርት አዳነች አቤቤ የአዲስ አበባ ከተማ